ሄሎ ዛሬ ደግሞ እንግዲህ በጠዋቱ ስቲል አሁንም ስለ ኢንቨስትመንት ነው የማወራችሁ። ኢንቨስትመንት ጋር በጣም የተያያዘ አንድ ነገር ምንድነው ያለው? ካሽ ያለ ካሽ ብዙ ስራዎችን መስራት አትችሉ ትችላላችሁ። አይጀመርም አይደለም። ያለ ካሽ የሚጀመሩ ብዙ አይነት ስራዎች አሉ፣ ግን ካሽ ኢዝ ቬሪ ኢምፖርታንት። ስለዚህ ካሹን የራሱ ባህሪ ያለው ይህ ካሽ በተለያየ ፎርም ኦፍ ኤግዚስተንስ አለው። ማለት ካሽ ኢዝ ሊኩዊድ which is it can have any kind of form wherever you put it ያስገባችሁት ቦታ ላይ ሼፕ መያዝ ይችላል። ኪሳራ ላይ ሼፕ ይይዛል፣ ትርፍ ላይ ሼፕ ይይዛል። እና that's the beauty of cash። ከዛ ኢንቨስትመንታችሁ ጋር ኪሳራ የሌለው ኢንቨስትመንት እንዲሆን ወይ ደግሞ ያላችሁ ካሽ በኢኮኖሚ ሲስተሙ ምክንያት ፌል እንዳያደርግ ወይ ደግሞ ዲፕሪሺየት እንዳያደርግ አንደኛው የምትጠቀሙበት መንገድ ካሽ ፍሎው ነው። ካሽ ፍሎው ካረገ which is flowing flow ሲያደርግ የተለያየ ፎርም ኦፍ ኤግዚስተንስ ይይዛል። ፎርሙ በተቀየረ ቁጥር የተለያየ ኢኮኖሚ ሳይክል ስለሚገባ የካሹ የዲፕሪሺየሽን ለዲፕሪሺየሽን የመጋለጥ አቅሙ በጣም ዝቅተኛ ይሆናል። ለምን? ዲፕሪሺየሽን የሚያጠቃው ካሽን ነው። ኦፍ ኮርስ አሴቶችንም አታክ ያደርጋል፣ ግን አሴቶች they have resistance ከካሽ የተሻለ ሬዚስታንስ በጣም አላቸው። ሪል ስቴት ቢዝነስ ፌል ሲያደርግ የአሴቶች ወይ ደግሞ የነዚህ የስቴቶቹ ፕራይስ ፌል ያደርግ ይችላል፣ ነገር ግን ሬዚስታንስ አለው። ዛሬ ያተረፈ ሰው ቤቱ በ100,000 ዶላር የነበረው ቤት ሜቢ 50,000 ብር ቢሆንበት it's a matter of time። ካሽ ያለው ሰው ግን in case $1 against ብር or against AED ድርሃም የሚኖረው ኮምፒቲሽን ወይ ደግሞ ኮምፒቲሽናል ቫልዩ ግን once it's already broken ኮል ከተመታ የተመታ ይሆናል። በተለይ አንጻራዊ ቫልዩ ያላቸው ካሾች ማለት ነው፣ ከረንሲዎች ፌስ ቫልዩያቸው እንዳለ ሆኖ ግን ትክክለኛ ባይንግ ፓወራቸው ይቀንሳል። ስለዚህ ካሻችሁን በኢኮኖሚ ሲስተም ውስጥ ኢንቨስትመንት ላይ ፍሎው ሲያደርግ የተለያየ ስቴት ኦፍ ኤግዚስተንስ ስለሚኖራቸው ስለዚህ ከዲፕሪሺየሽን ያመልጣሉ። ሶ የእናንተም ኪሳራ ይቀንሳል፣ የጥረታችሁ ዋጋ አይጠቃም ማለት ነው። እና ላይክ እንደዚህ አስቡት። ለምሳሌ በጣም የተሻለ ስቴት ኦፍ ኤግዚስተንስ ብዙ ጊዜ ታውቁታላችሁ። ሶሊድ አለ፣ ሊኩዊድ አለ፣ ጋሼስ አለ። አንዱ ላይ ብቻ ከሆናችሁ በጣም አታክ ትሆናላችሁ። የሰው ልጅ ለምሳሌ there is an air we breathe, we have a physical body and then we have a liquid. Our blood stream is liquid, the air we breathe is gas, and then we have a physical form like solid bone and tissue. One system, this is integrated የሆነ ሲስተም ሲሆን I'm existing and I'm a special existential ነኝ ማለት ነው። ኤግዚስት ማድረግ አንድ ስፔሻል ፍጡር ነኝ፣ ዌል ኦርጋናይዝድ የሆነ ኦርጋኒዝም ነኝ ማለት ሲስተም ነኝ ማለት ነው። ስለዚህ ገንዘባችሁም የተለያየ የሆነ ኤግዚስተንሻል ፎርሙ ሲገባ የሆነ ኢንቴግሬትድ የሆነ ሲስተም ላይ ሲገባ የተሻለ ኤግዚስተንስ፣ የተሻለ ሲስተም፣ የተሻለ ሬዚስታንስ ይዞ ስለሚኖር ኪሳራችሁ በጣም ይቀንሳል። ስለዚህ ኢንቨስት ስታደርጉ ካሽ መያዛችሁ ኢትስ ኖት ዋስትና አይደለም። ካሻችሁ ሁልጊዜ ከሌሎች ጋር የመለዋወጥ ፍሎው ፖቴንሻል ትራንዛክሽን እንድትፈጥሩ ያደርጋችኋል እንጂ it doesn't make you rich, it doesn't make you poor. Again, if you have a potential, you need a cash to transact between other demands ማለት ነው። ስለዚህ የተሻለ ነገር እንዲሆንላችሁ just be your cash flow should be not deposited, not stored, but it should be actively flow ሊያደርግ የሚችል የተለያየ ኢኮኖሚ ሲስተም ላይ የተለያየ ፎርም ሼፕ የሚይዝ እንትን ያስፈልጋል፣ ሲስተም ውስጥ ታስገቡት ይገባል። ስለዚህ የዛሬው ዴይሊ ብሬዳችን ይሄን ይመስላል። መልካም ጊዜ። ቴንክ ዩ